ሰላም 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 ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን፣ ይክበር ይመስገን። አሁንም ሁሌም ይክበር ይመስገን። እንዴት ናችሁ? ደህና ናችሁ ወይ? በመጀመሪያ ስለ ሁሉም ነገር እግዚአብሔር ይመስገን። ክብርና ምስጋና ለእናትና ልጁ እያለሁኝ እንኳን ደስ አላችሁ። የምር እንግዲህ እንደዚህ ብላ ትመጣለች ብዬ መቼም አልጠበቅኳትም ነበር። ግን እግዚአብሔር አምላክ እሱ ቸር ነው፣ እንደ ሰው የማይሆነው አምላክ እሱ በቸርነቱ እንግዲህ ተሽሏት እንደዚህ ብላ ማታልናለች። ክብሩ ይስፋ ለመድኃኔዓለም። ያው እንግዲህ ሁላችሁም ደስ ብሏችሁ እንደዋላችሁ እኔ ባለ ትልቅ ተስፋ ነኝ። እኔም በጣም ደስ ብሎኝ የምሰራውን ሁሉ የማወራውን ሁሉ በቃ አላቅም ነበር፣ በደስታዬ ብዛት ማለት ነው። እውነት ለመናገር ዛሬ የሰራሁት ስራ ማለት ነው፣ እግዚአብሔርን የሰራሁት ስራ እኔ እንጃ በህይወቴ ሰርቼው አላቅም። በቃ ሁሉም ነገር እንደዛ ብላ ሳያትኝ የኔ ሸክሜ ነው የቀለለልኝ ማለት ነው። ሁሉ እረፍት ነገር ነው የተሰማኝና ሁላችሁም እንደዚህ አይነት ስሜት እንደሚሰማችሁ አውቃለሁ። እና ሁላችሁንም እንኳን ደስ አላችሁ። በቃ ደስታዬን እንዴት ብዬ ልግለጽላችሁ ብዬ ነው። የምር በጣም ነው ደስ ያለኝ። ሄሉዬ ስላየሁሽ በጣም ደስ ብሎኛል። እግዚአብሔር ይመስገን። አሁንም እንግዲህ መጨረሻሽን ያሳምርልን። ደግሞ ይበልጥ ደህና ሆኖ ተሽሎሽ በሰላም እንትን እንድትይልና እንድትመጭልና እንፈልጋለን። ያው እንግዲህ በጣም እንደምታወከስታለች ውፍ እንደው ማን ምር እንደዛ ብላ ማየት ለኛ ከባድ ነው። ግን እንደዚህ እንትን ብላ ስቃም ስለመጣችልና እግዚአብሔር ይመስገን። ግን ቢንዬ የኛ ወንድም የእህታችን ሸበላ በጣም ነው የምናመሰግነው። እውነት ለመናገር በቤተሰቦችም በእነሱም ስም እኔ ላመስግንህ። በጣም በጣም እናመሰግናለን፣ ከጎኗ ስለሆንክ ማለት ነው። ፍራንጉም ደግሞ ያው እንግዲህ ተሳክቶልሃል። ለነዛ ለጅላጅሎቹ ሙያ በልብ ነው ብለህ በተግባር አሳይታቸዋል። እነዛ ወሬ ነው የሚነኩት፣ ያው በወሬ ብቻ ነው እነሱ እናውቃለን፣ ችግር የለውም። እና ቢንዬ በጣም በጣም እናመሰግናለን። መጨረሻህን እግዚአብሔር አምላክ ያሳምርልህ፣ ከፍ ካለ ደረጃ ድረስልን የምር። እና እንግዲህ ያው እኔ እንጃ ቃላት የለኝም፣ እውነት ለመናገር ለአንተ ቃል የለኝም። ሁሌም ከጎኗ እንደምትሆን ባለ ትልቅ ተስፋ ነኝ። እንዲሁ እናንተን በክፉ አይን የሚያያችሁ በሙሉ እንደ አይናቸው ብዥ ብዥ ይበልባቸው፣ እንደ እውነት አይናቸውን ይጋርድባቸው መድኃኔዓለም። እንዲ ፈጣሪ እውነት ለመናገር ማለት ነው ለሰው ልጅ እንዲ በአሁኑ ሰዓት እንዲ ደግ ባንመኝ እንኳን ለምን ክፉ እንመኛለን? ለምንድን ነው የሰው ክፋት የሚያስደስተን? ለምንድን ነው ግን የሰው ደስታ የሚያሳዝነን? በቃ ብዙዎቻችን እንዲ አረተው እውነት አረተው ጥሩ ነገር መስራት ለራሳችን ነው። በነገራችን ላይ ማለት ሰው ታመመ ወይም ሰው ተጎዳ ወይም ሰው የሆነ ነገር ሆነ ደረሰበት ሲባል ነገ በእኔ የሚደርሰን ብለን አናስብም። የሚሰጠው ከላይ ነው መቼም ሁሉንም ነገር ማለት ነው። ሰው ማንም ይሁን ማንም በሽታንም ሆነ ምንም ነገር ራሱ ከገበያ ሄዶ ገዝቶ እስካላመጣው ድረስ ተው፣ ተረጋጉ እና ልቦና ይስጣችሁ። እኔ ምንም አላችሁም፣ ልቦና ይስጣችሁ። ብቻ እኔ አሁን ላይ ደስ ስላለኝ በጣም ደስ ስላለኝ እንዲሁ ሄሉዬ እንደዚህ ብራ በማየቴ እጅጉን ተደስቻለሁ። እግዚአብሔር ይመስገን አሁንም። እና ሄሉዬ የኔ ፍልቅልቅ የኔ ጠንበለል እኔ ክስት በልሽ የኔ እናት። እና እንግዲህ ዙሮ ደህና ጥርስና ደህና አካል ሳቶሻን እውነት ለመናገር እንደሱ እያልሽ ትሸኝናለሽ። ያው እንግዲህ ሁላችንም ዛሬ በደስታ እየዘለልን ሰርተናን ስራችንን በቃ እኔ እንደ ራሴ ከሆነ ማለት አሁን ሰሞኑን በድብርት ሲጠሩን እንደ ራሴ ከሆነ ያው እንግዲህ እናንተም የሚሰማችሁ ይመስለኛል። ሲያናግሩኝም ሰው ሲጠራችሁም ምናምን ይደብራችኋል። ሰው እንዲያናግራችሁ ሁሉ አትፈልጉም ነበር፣ እርግጠኛ ነኝ ማለት ነው። እና ስሜቱን ስለማውቀው ዛሬ ግን የሌለ ስራ ስንሰራ በቃ አለ አረቦቹ ራሱ እኮ እንደዚህ ሲደብረን ባሎቻቸው ጋር ተጣልተው ነው የሚሉት። ደግሞ ስንስቅ ታርቀዋቸው ምናምን ይሄን ነው ሰበብ የሚያመጡት አይደል? እንደዛ ነው የሚባለው። እኔም እንደዛ ይሆናል ዛሬ ስትለኝ ዋሬ እርግጠኛ ነኝ ዛሬ ባሏ ታርቋታል ነው የምትለኝ። አዎ እንግዲህ እውነት ነው፣ ከዛም በላይ ነው።
ሄልዬ እንደዚህ ብላ በማየቴ ባሌ ያጠረቀኝ ቁጥር እና ቤተሰቦቼ በጣም ደስ ብሎኛል። ደስ ከማለት የተነሳ በጣም አመደሰት የተነሳ የምናገረውን ራሱ አላውቅም ነው ውሎዬን ማለት ነው። እየፈነጨሁ የእሷን ሪክ እንትኗን ቪዲዮ እየደጋገምኩኝ እየሰማሁ ነው ስራዬን የሰራሁት ማለት ነው። በቃ ያለ ሰው መዝሙር እያዳመጠ ምናምን ሙዚቃ ልክ እሷን እየሰማሁ ነው ስራዬን የሰራሁት የጨረስኩት ማለት ነው። እረፍቴ ናትኝ የኔ ደካማ ጎን ድክመቴ ናት። ሲያማትኝ የሚያመኝ በቃ ሁላችንም ቢሆን ሲያማት ያመናል፣ ሲከፋት ሲከፋናል። እና ምርጥ እህቶች አሉሽ በጸሎት እስካሁን አግዘውሽ ከእግዚአብሔር በታች ጸሎት አድርገውልሽ እግዚአብሔር አምላክ ከደካሞች ጎን እንደሆነ ሁሌ ማምናለሁ እና አሁንም ቢሆን ጸሎታችንን ይሰማናል። ባለሙሉ ተስፋ ነኝ። መጨረሻሽን ያሳምርልን የኔ እናት ቢኒዬ፣ መጨረሻህን ያሳምርልን። ሁሌም ከፍ ካለ ደረጃ ድረስልን የኔ ወንድም። እናመሰግናለን። እግዚአብሔር እንዶ ልብህን አይቀይርብን። በዚሁ ምዘልቁበት ያድግልን፣ ፍቅራችሁን ያብዛልን። እና ትንሽዬ ግጥም መልኩ አለችኝ እንግዲህ ለቢኒ መልእክት ትሆናለች ብዬ ነው። ቢኒዬ ለነዚህ ለጅላጅሎቹ መልእክት ያስተላልፈው እኔ በግጥም መልኩ ላቅርብለት ብዬ ነው። ቢትቷት ሄደ ብላችሁ ላላችሁ መልስ ቢሆናችሁ እዩ ትላንትና ከትላንት በስቲያ ያዩት ሰዎች ሁሉ ከእቅፍህ ጉያ ዛሬ ላይ ለአንድ አፍታ ብቻህን ቢያገኙህ ካዲቷት ነው ብሎ ከንፈር መጠጡብህ። እባክህ ቢኒዬ ፈጥነህ ንገራቸው፣ ሴትን ማፍቀር እንጂ ማስመሰል አልችልም ብለህ አስረዳቸው። ላንተና ለሷ እኮ መለያየት ማለት የሩቅ መፋቀር ነው። ያለ መለያየት መፋቀርም ማለት በምናልባት ተስፋ የምትቆም ህይወት ዘወትር ምናልባት እያለች የምትኖር በተስፋችሁ መሀል ጥቂት ደስታ አላት። በተስፋችሁ መሀል መፋቀሩ ካለ ናፍቆት አካል አዝሎ መገናኘት አለ። ቢኒዬ እስኪ ነገራቸው፣ ልብህና ልቧ ተጣብቋል በላቸው እንጂ በእኛ መሀል መለያየት ማለት በሩቅ መፋቀር ነው። ያለ መለያየት ብለህ አስረዳቸው። ለጅላጅሎቹ መስሚያ ለሌላቸው ሄሉዬ ስሚማ ሄሉዬ፣ ቢንቁሽ አርገው አሳሳች ቢያስቀምጡሽ ከሰው በታች ፊት ቢነሱሽ ስታያቸው ሲያጣጥሩሽ በቃላቸው በዝምታ ነቀሽ እላፊያቸው፣ በፈገግታሽ ግረፊያቸው። የኔ ቆንጆ የኔ ውድ እና ቤተሰቦች እጅን ትመስላለች እንግዲህ የዛሬዋ ግጥም ብታጥረም እንደዚህ ብዬ ለነሱ እኔ ለግለጽላቸው በግጥም መልኩ ብዬ ነው። ትንሽ ናተኛው እንግዲህ ትንሽ ቢዚ ስለነበርኩኝ ነው እንጂ ከዚህም በላይ ገና እገጥምላቸው ነበረ ለነዛ በጎች ማለት ነው፣ ለነዛ መስሚያ ለሌላቸው ሁላ። እና እንግዲህ እቺን ትመስላለች ግጥሜ እና ቤተሰቦቼ ሁላችሁም ደስ እንዳላችሁ ትልቅ ተስፋ አለኝ። እውነት ደስተኛ ናችሁ? ብዙዎቻችሁ ደስ እንዳላችሁ ነግራችሁኛል። በኮሜንትም ምናምን አይቻለሁ። ብዙ በሷ ቤትም ኮሜንት ብዙ አይቻለሁኝ ደስተኛ እንደሆናችሁና ናፍቃችሁ እንደነበረ ሁላችሁም እንዲሁ እረፍት ነው የሆናችሁ። በነገራችን ላይ እረፍት ሆኗችኋል ብዬ አስባለሁኝ። እና ሄሉዬ የኔ ምርጥ እህት በጣም ነው የምንወድሽ። ምርጥ ቤተሰቦች አሉሽ። እውነት ለመናገር እንደ ሶሻል ሚዲያ እንደማቃቸው ሰዎች ስላላደልሽ አንቺ ለኔም ሳይሆን ለሁላችንም እንደ ሶሻል ሚዲያ እንደምናቃቸው አይደለሽም። ልክ በቃ አብረን አድገና እንደዛ ነው እኔ ለራሴ በሚሰማኝ። ብዙዎቻችሁ እንደዛ ናችሁ እና ሁሌም ቢሆን በቃ ስትታመም አዝናችሁ ጸሎት ለምታረጉላት እህት ወንድሞቻችን እኔም እግዚአብሔር ያክብርልኝ እላለሁኝ። እኔም እና የኔ ውድ እህት መጨረሻሽን እግዚአብሔር አምላክ አሳምሮትኝ ደግሞ ሁሌም እየሳቅሽ ነይልን። ፈጣሪ ከክፉ ዓይን ይሰውራችሁ። መድኃኔዓለም እሱ አይሳነውም እና ቅዱስ ገብርኤል ከሱ ከቤትሽ የሰቅለሹ ያመንሹ ከቤትሽ የሰቀልሹ ቅዱስ ገብርኤል እሱ ሁሌም ቢሆን በምትሄጅበት ጠባቂ ሆኖ ይከተልሽ። የኔ እናት ድንግል ማርያም እቅፍ ድግፍ አድርጋ ትዳብስሽ። እህቴ በርችልኝ የኔ እናት፣ መጨረሻሽን ያሳምርልኝ መድኃኔዓለም።
ከዚህም በላይ እንግዲህ ምንም ምለው ነገር የለኝም። ብቻ እውነት ለመናገር በዛሬው ቪዲዮ እያለቀስኩ ነበር። እውነት በቃ በተለይ ያንን አላ ያን ስታወሪ እንዴት እንደነበር ስቃይሽን ምናምን ሲያስቡት ከባድ ነው። እየታመመ ሰው ነው በነገራችን ላይ ህመምን የሚረዳውና ያው እንግዲህ ብቻ ሁሉም ሰው ያውቀዋን ብዬ አስባለሁኝ። በጣም ከባድ ነው። ያው በሰዓቱ የነበርሽበት ሁኔታ ከባድ ነው። እንግዲህ እግዚአብሔር አምላክ ደግሞ መጨረሻውን ያሳምረው። አይዞሽ፣ ፈተና ያለ ነው በምድር ላይ ስንኖር። ጠንክሪ የኔ እናት፣ ብዙ ነገሮችን አልፈሻል። አሁንም ወደፊት ትጋፈጫዋለሽ፣ ጎበዝ ነሽ። እና እንግዲህ እግዚአብሔር የሚፈትነው ሰው የሚወደውን ሰው ነው ፈተና የሚያበዛበት። እግዚአብሔር የሚወደውን ሰው ነው የሚፈትነው። እና ደግሞ ፈተና ሲፈትነን መውጫውን አዘጋጅቶልን ነው። እና ቢንዬን አስመልክቶ አጋዥ ከሱ በታች እንግዲህ ግዴታ ሰውም ስለሚያስፈልገን ለሰው ልጅ መልኩ ሰው እስከሆነ ድረስ ቢንዬን አስመልክቶ ሰጥቶሻልና ለሱ መጨረሻውን ያሳምረው። እንግዲህ ደህና ብሎ ክፉ ሀፍ ላይ መንከርፍፉ የሚባል ነገር አለና ደግሞ አሞግሰነ ሌላ ነገር እንዳይሆንብን እንጸልያለን። ልቦናውን እንዳይቀይርብን መድኃኒዓለም። የኔ ውድ እህት አይዞሽ፣ በርችልኝ። ጸበል ደግሞ ጸበል ብትሄጅበትኝ ጸበል ብትጠጭበት ሀሪፍ ነው። ውሃ ጠጭ ተብለሽ እንደታዘሽው ሁሉ ጸበል ጠጭበትኝ፣ ጸበል ውሰዳትኝ ቢንዬ። እንግዲህ ያው አደራው ላንተ እስከሆነ ድረስ እዚህ ያለው ሰው ሁሉም አይቻለሁ። ኮሜንት ላይም ጸበል የሚል ኮሜንት ማንበብ ያለው ጸበል ብትወስዳት ጥሩ ነው። ጠጭበትኝ። ስትጠጭበትኝ ያው እንግዲህ ብዙ በሽታዎችን እንግዲህ ጸበል ይፈውሳል። ጸበል ሂደሽ እየጠጣሽ 15 ቀን ስትጠመቂ ባይነኝ እንደኔ ማለት ነው። ቢንዬ ብትወስዳት ደስ ይለናል። እና ቤተሰቦቼ ስለ ሁሉም ነገር እግዚአብሔር ይመስገን። እንግዲህ እናንተም ደስተኛ እንደሆናችሁ እርግጠኛ ነኝ። ከዚህም በላይ ደግሞ ተሽሏት በሰፊው እንደስከዛሬ ሆና እንድትመጣልን አሁንም ጸሎታችሁን አታቋርጡ። በጣም ወዳችኋለሁ። ደስታችሁ ደስታዬ ነው። ደስ ብሎኛል። ደስ እንዳላችሁም ባለ ትልቅ ተስፋ ነኝ። ቻው፣ ደህና እንገናኝ። ደግሞ ነገ ሄሉዬ ስትመጣ በሄሉዬ ቤት እንገናኛለን እላችኋለሁ። ይሄን ወዶችዬ